ኤማ ወደፊት ለመኖር የነበራት ብቸኛ ዕድል እያየችው ከላይዋ በረረ። ይህ በእንዲህ እንዳለ በሌላኛው ወገን የነፍስ አድን ሰራተኞች ጫካ ውስጥ ፍለጋ ጀመሩ። ግን ያገኙት ሁሉ አስክሬን ብቻ ነበር። ከዚያም ቀደም ብሎ የነበረው ሄሊኮፕተር አላፊውን ካወረደ በኋላ ተመልሶ ለመፈለግ ወሰነ። የኤማ እናት ዜናውን እንደሰማች ወዲያውኑ ወደ አውሮፕላን ማረፊያ ሄደች። ሰራተኞቹ ኦን ብለው ለመደበቅ እየሞከሩ ነበር። ይህ በእንዲህ እንዳለ ኤማ ተስፋ ለመቁረጥ ምንም ፍላጎት አልነበራትም። ፍቅረኛዋ የነበረበትን የአውሮፕላን አካል ክፍል ፈልጋ ለማግኘት ሄደች። በህይወት መኖሩን ወይም መሞቱን ማወቅ ነበረባት። አንድ ነብር በድንገት በእይታዋ ውስጥ ገባ። የደም ሽታውን ተከታትሎ እስከዚህ ድረስ ደርሷል። አሁን እንደራበው ግልጽ ነበር። በአጋጣሚ የደረቀ ቅርንጫፍ ረገጠች። ድምፁ ወዲያውኑ የነብሩን ትኩረት ሳበ። ከሬሳዎች ጋር ሲነጻጸር በህይወት ያለችው ልጅ የበለጠ ፍላጎት ያሳደረችበት ይመስላል። ልሞት ነው ብላ ስታስብ የሄሊኮፕተር በድንገት መጣላት። ጆሮ የሚደፍነው የሞተሩ ድምፅ ነብሩን አስፈራርቶ አባረረው። ምንም እንኳን ኤማ ከሞት ብታመልጥም እንደገና ሄሊኮፕተሩንም አጣች። ህመም ቁስሏን እንደገና ወጋት። መጥፎ ስሜቷን ለማርገብ ትንሽ ለማጨስ ተስፋ በማድረግ ከኪሷ ሲጋራ አወጣች። ነገር ግን ሲጋራው በአደጋው አስቀድሞ ተበላሽቷል። በጣም ተናደደች። ማጨስ እንኳን የቅንጦት ነገር ይሆናል ብላ አስባም አታውቅም። ምን ማድረግ እንዳለባት ሳታውቅ ተቀምጣ ሳለች በእጇ ላይ ያለውን በድንገት አየች እና የአውሮፕላኑ መዳረሻ ምስራቅ እንደነበረ ታውቃለች። እና አደጋው ሲከሰት ፍቅረኛዋ በአብራሪ ክፍል ውስጥ ነበረ። ይህ ማለት የወደቀችበት አቅጣጫም ምስራቅ መሆን አለበት። በዱር ውስጥ አቅጣጫ እንዴት ማግኘት እንደሚቻል አንድ ጊዜ አስተምሯታል። በመጀመሪያ መርፌ ማግኘት፣ ከዚያም ማግኔት ለማድረግ በልብስ ውስጥ አጥብቆ ማዞር፣ ከዚያም በሚንሳፈፍ ቅጠል ላይ ማስቀመጥ። እንደ ዕድል ሆኖ እዚህ አሻንጉሊት ነበረ። እናም ቁልፉ ላይ የብር መርፌ ነበረ። ይህንን ዘዴ ተጠቅማ አቅጣጫውን አገኘች። ከዚያም ከአንዲት ወንዝ ውሃ ሞላች እና በቀላሉ ለመንቀሳቀስ የሞተውን ሰው ልብስ አወለቀች። ጫማዎቿንም ቀየረች። ስለዚህ እያነከሰች ጉዟን ጀመረች። ብዙም ሳይቆይ በአደጋው የወደመ የጫካ ክምችት አየች። ትክክለኛው መንገድ ላይ ያለችም ይመስላል። ነገር ግን ለረጅም ጊዜ ደስተኛ ከመሆኗ በፊት በአጋጣሚ ረግረጋማ ውስጥ ወደቀች። ተስፋ በመቁረጥ መታገል ጀመረች። ነገር ግን በታገለች ቁጥር በጥልቅ ውስጥ ተሰምጣለች። ምን ማድረግ እንዳለባት ሳታውቅ በድንገት ከፊት ለፊቷ አንድ ትንሽ ችግኝ